ቆንጂት ቀኑን ሙሉ ቆዳሽን ለመጠበቅ ብዙ ነገሮችን ታደርጊ ይሆናል፣ ግን ማታ ላይ በማታውቂያቸው ትንሽ ስህተቶች ቆዳሽን እያበላሹ ሊሆኑ ይችላሉ። እነዚህ ስህተቶች ብጉር፣ ድርቀት፣ የቆዳ መደብዘዝና እርጅናን ሊያፋጥኑ ይችላሉ። ዛሬ ብዙ ሰዎች ሲያውቁ የሚያደርጓቸውን 5 የማታ የቆዳ እንክብካቤ ስህተቶችን እንመለከታለን። እስከ መጨረሻው ተመልካቺ፣ ምክንያቱም የመጨረሻው ስህተት ብዙ ሰዎች በየቀኑ የሚያደርጉት ስህተት ነው። ይህን ቪዲዮ ላይክ፣ ቻናሌ ሰብስክራይብ በማድረግም ጀምሩ። አንደኛ፣ ሜካፕን ሳታስወግጂ መተኛት። ቀኑን ሙሉ ቆዳሽ ለአቧራ፣ ለቅባትና ለብክለት ይጋለጣል። በዚህ ላይ ሜካፕ ካለ ቀዳዳዎችሽን ይዘጋል። ሜካፕን ሳታስወግጂ መተኛት ብጉርን፣ የቆዳ መደብዘዝንና እርጅናን ያስከትላል። ስለዚህ ሁልጊዜም ቢሆን ማታን መታጠብ አትርሺ። ሁለተኛ፣ ፊትሽን ከመጠን በላይ መታጠብ። ንጹህ ቆዳ ጥሩ ነው፣ ግን ከመጠን በላይ መታጠብ የቆዳሽን ተፈጥሯዊ ኦይል ያስወግዳል። ይህ ቆሻሻ እንዲደርቅና ተጨማሪ ቅባት እንዲያመነጭ ያደርጋል። ይህ ደግሞ ብጉርን ሊያመጣብሽ ይችላል። ስለዚህ በቀን ውስጥ 2 ጊዜ ብቻ መታጠብ አለብሽ። ሶስተኛ፣ ሞይስቸራይዘር አለመጠቀም። ቅባታማ ቆዳ ቢኖርሽም እንኳን ሞይስቸራይዘር ያስፈልግሻል። ማታ ላይ ቆዳሽ ራሱን ያድሳል፣ እናም እርጥበት በጣም ያስፈልገዋል። ጠዋት ላይ ከምታደርጊው እንክብካቤ በላይ ማታ ላይ የምታደርጊው እንክብካቤ ቆዳሽ እንዲታደስ ያደርገዋል። አራተኛ፣ የትራስ ልብስሽን በተደጋጋሚ አለመቀየር። የትራስ ልብስሽ ቅባት፣ ላብና ባክቴሪያ ይሰበስባል። ይህ በፊትሽ ላይ ተመልሶ ብጉርን ሊያስከትል ይችላል። ቢያንስ በሳምንት ከ2 እስከ 3 ጊዜ ያህል መቀየር አለብሽ። አምስተኛ፣ ስልክሽን ወይም እጆችሽን ፊትሽ ላይ ማድረግ። ይህ ስህተት ብዙ ሰዎች ባለማወቅ የሚያደርጉት ስህተት ነው። ቀኑን ሙሉ ስልክሽ እና እጆችሽ ብዙ ባክቴሪያዎች ይሸከማሉ። ማታ ላይ ፊትሽን መንካት እነዚህን ባክቴሪያዎች ወደ ቆዳሽ ያስተላልፋል። መፍትሄው ስልክሽን ማጽዳትና ፊትሽን በእጅሽ ላይ አለማድረግ ነው። እነዚህ 5 ስህተቶች በማስወገድ ቆዳሽ በጣም ጤናማ፣ ብሩህ እና ንጹህ ይሆናል። ከነዚህ ውስጥ የትኛውን ስህተት ትሰሪ ነበረ? በኮመንት አሳውቂኝ። ቪዲዮውን ከወደድሽው ላይክ ማድረግንና ለተጨማሪ የቢዩቲ እና የስኪን ኬር ምክሮች ቻናሉን ሰብስክራይብ ማድረግን አትርሺ። በቀጣይ እንድሰራላችሁ የምትፈልጉትን ማንኛውም ነገር ኮመንት አድርጉኝ።